የዓለም ዋንጫና የአራት ጊዜ ፕሪሚየር ሊግ ቻምፒዮኑ ዴቪድ ሲልቫ። ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። በዛሬው የስፖርተኞች ግለ ታሪክ ዝግጅታችን የቀድሞውን የስፔን ብሔራዊ ቡድን የቫሌንሺያ እና የማንቸስተር ሲቲ ተጫዋች ስለሆነው ዴቪድ ሲልቫ በኃይለማርያም ተገኝ የተዘጋጀውን ይስሐቅ ቀለመወርቅ ይዤላችሁ ቀርብ ያለው አብራችሁን ቆዩ። አራት ጊዜ የፕሪሚየር ሊጉ ቻምፒዮን ወደሆነበት ኢትሃድ ሲያመራ የእንግሊዝ ሚዲያዎች ለእንግሊዝ እግር ኳስ የሚሆን ተክለሰውነት የለውም፣ ለተጫዋቾችም ጦስ ይሆናል በሚል ትችት ነበር የተቀበሉት። ስፔናዊው የኳስ ጥበበኛ ዴቪድ ሲልቫ ግን አይለምደውም በተባለው የእንግሊዝ እግር ኳስ ተራቆ የማንቸስተር ሲቲ ወርቃማ ዓመታት የጨዋታ መሐንዲስ የሚል ሙገሳን ለማትረፍ ጊዜ አልፈጀበትም። 40ኛ ዓመት የልደት በዓሉን በቅርቡ ያከበረው ዝምተኛው ጥበበኛ ዴቪድ ሲልቫ የተወለደው በስፔን ግራን ካናሪያ ደሴት በምትገኘው አርጉዌኔጉን ከተማ ነው። በቫሌንሺያ አካዳሚ በኩል እግሩን ከኳስ ጋር አስተዋውቆ ለዋናው ቡድን ከመጫወቱ አስቀድሞ በኤባር እና ሴልታ ቪጎ በውሰት አሳልፏል። በቫሌንሺያ በቆየባቸው 4 ዓመታት ለክለቡ 168 ጨዋታዎችን በማድረግ 32 ግቦችን አስቆጥሮ 39 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ከላሊጋው ክለብ ጋር የኮፓ ዴላሬ ቻምፒዮን መሆኑም ችሎ ነበር። እንደ አውሮፓውያን አቆጣጠር በ2010 ደቡብ አፍሪካ ባስተናገደችው የዓለም ዋንጫ ከሀገሩ ስፔን ጋር ባሸነፈ ማግስት ነበር ወደ እንግሊዝ በማምራት ማንቸስተር ሲቲን የተቀላቀለው። ጠንካራ ተክለሰውነት በሚጠይቀው የእንግሊዝ እግር ኳስ ውስጥ ውጤታማ የመሆኑ ጉዳይ ለብዙ ተንታኞች የሚዋጥ አልነበረም። ነገር ግን የወቅቱ የክለቡ አሰልጣኝ ሮቤርቶ ማንቺኒ ውሃ ሰማያዊዎቹ በተጫዋቹ እጅግ ተጠቃሚ እንደሚሆኑ፣ ብዙ እንደሚያተርፉበትም በልበ ሙሉነት ተናግሮ ነበር። ተክለሰውነቱ በእግር ኳሱ ከውጤታማነት እንደማያግደው በተግባር በማሳየት በማንቸስተር ሲቲ በዋንጫ የደመቀ ስኬታማ ጊዜ ውስጥ ወሳኝ ተጫዋች መሆኑን አስመስክሯል። በኢትሃድ የመጀመሪያ መቆይተው ማንቸስተር ሲቲ ከ35 ዓመታት በኋላ የኤፍኤ ካፕ ዋንጫን ሲያሸንፍ የባለተሰጥኦ ዴቪድ ሲልቫ ሚና የጎላ ነበር። በቀጣዩ የውድድር ዓመት እንደ አውሮፓውያን አቆጣጠር በ2011-2012 የፕሪሚየር ሊጉ ቻምፒዮን ሲሆን ማንቸስተር ሲቲ ለክለቡ ባበረከተው ከፍተኛ አስተዋጽኦ የክለቡ የተጫዋቾች የዓመቱ ምርጥ ተጫዋች በመባል መሸለሙ ይታወሳል። የማንቸስተር ሲቲ የፈጠራ የልብ ትርታ እስከ መባል የደረሰው ስፔናዊ አማካይ በእንግሊዝ ቆይታው 4 የፕሪሚየር ሊግ፣ 2 የኤፍኤ ካፕ እና 5 የካረሊን ካፕ ወይም የካራባኦ ካፕ ዋንጫዎችን አሳክቷል። በ10 ዓመታት የኢትሃድ ቆይታው 436 ጨዋታዎችን አድርጎ 77 ግቦችን ከመረብ ያሳረፈ ሲሆን 136 ግብ የሆኑ ኳሶችን አመቻችቶ በማቀበል በ213 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ዴቪድ ሲልቫ በማንቸስተር ሲቲ በቆየባቸው 10 ዓመታት በፕሪሚየር ሊጉ በ153 ግቦች ላይ ቀጥተኛ ተሳትፎ የነበረው ሲሆን በእነዚህ ዓመታት በሊጉ የሱን ያህል ቀጥተኛ የግብ ተሳትፎ ያደረገ ተጫዋች አልነበረም። ከስፔን ብሔራዊ ቡድን ጋር የዓለም ዋንጫና 2 የአውሮፓ ዋንጫዎችን ያሳካ ሲሆን ለሀገሩ 125 ጨዋታዎችን አድርጎ 35 ግቦችን ማስቆጠር ችሏል። ኤልማጎ ወይም ምታተኛው በሚል ቅጽል ስሙ የሚታወቀው ዝምተኛው ኮከብ ዴቪድ ሲልቫ በኢትሃድ የመጨረሻ ዓመት ቆይተው ማንቸስተር ሲቲን በአምበልነት መርቷል። በወቅቱ የሲቲ አሰልጣኝ ፔፕ ጋርዲዮላ ስር 2 ጊዜ ሊጉ ቻምፒዮን መሆን የቻለ ሲሆን በህይወቴ ከተመለከትኳቸው ምርጥ ተጫዋቾች አንዱ ዴቪድ ሲልቫ ነው በማለት ጋርዲዮላ መስክሮለት ነበር። በማንቸስተር ሲቲ በነበረው የደመቀ ጊዜ በኢትሃድ ስታዲየም ሐውልት ቆሞለታል። ከማንቸስተር ሲቲ በክብር ከተሰናበተ በኋላ ወደ ስፔን በመመለስ ከሪያል ሶሴዳድ ጋር የኮፓ ዴላሬን ቻምፒዮን መሆን የቻለ ሲሆን እንደ አውሮፓውያን አቆጣጠር በ2023 ከእግር ኳስ ዓለም ጫማውን ሰቅሏል። አድማጮቻችን የዓለም ዋንጫና የአራት ጊዜ ፕሪሚየር ሊጉ ቻምፒዮኑ ዴቪድ ሲልቫ በሚል የዴቪድ ሲልቫን አጭር የእግር ኳስ ታሪክ በሃሚንግ ስፖርት ነው አቀረብንላችሁ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። መልካም ጊዜ